ከማማት ወጣችሁ አፈረሱ ምናምን ትታችሁ በትዕግስት ጠብቁ። ኢን የር ታይም ማክሲመም ከተማውን ካለበት ደረጃ ከፍ ስናደርገው ልጆቻችሁን ዱባይ ከምትሉ ታቆያላችሁ እዚህ ማለት ነው። 5-6 ወር እንጨርሳለን። ለምሳሌ ቦሌ መንገድ ቦሌ ስትሪት እኛ የምናስበው ብዙ ሀገር ሄዳችሁ ወክ የምታደርጉባቸው ስትሪቶች እንዲሆን አብዛኛው ሰው እግረኛ ስለሆነ የባይክ ሩት ካልጨመረ ሰፊ መንገድ ካላደረገ የሚታይ ላይት ካላስቀመጥን በስተቀር ቢያንስ የቦሌ ቢያንስ የጫካም ቢያንስ ዋናው አዲስ አበባ ላይ ትልቁ ደህንነትና ችግር ያለው ሴንተር ነው። ይሄ መርካቶ፣ ፒያሳ፣ ሜክሲኮ ምናምን የሚባለው ነው። ሲኤምሲ እንደዛ አይደለም፣ ለቡ እንደዛ አይደለም። ዋናው ችግር ያለው እዚህ ነው። ዋናውን ችግር ደፍረን ብናፈርሰው ታዩታላችሁ በ5 ዓመት ከተማው ምንድን ነው። በዚህ ሂደት ውስጥ በግለሰብ ደረጃ አጥር የተነካብኝ ብሎ የሚያዙ ሰዎች ሊኖሩ ይችላሉ። ባለስልጣናት ያስቸግሩናል። ባለስልጣናት አጥር ሲነካባቸው የሚፈርስበት ስለሆነ የመንግስት ቤቶች ስለሚፈርሱ ክራይ ቤቶች የመንግስት ክራይ የሚያከራይ ቤት ይጮሃል፣ የቀበሌ ቤት የሚያከራይ ይጮሃል። ብዙ ነው ጩኸት ያለው። ጨክነን ካላፈረስን ግን አገር አይሰራም። እናንተ እንደምታውቁት ፋብሪካ ስትሰሩ መጀመሪያ ትቆፍራላችሁ፣ ታፈርሳላችሁ። በዛ መንገድ ነው የሚሰራው። ኢን 1 ይር እናየዋለን አዲስ አበባን ቼንጅ። ያኔ በጣም ቱሪስት ይመጣል። ያኔ እናንተ ፕሮፐርቲ ቫልዩ ይኖራል። ያኔ ለውጭ እንኳን ብንከፍት የእናንተ ፕሮፐርቲ ቫልዩ ስላለው ይሄ ሻንቲ ሰፈር ነው ተብሎ አይጣልም።